እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ክርስቲያን ወንድሞቼ ወንድምና እህቶቼ በያላችሁበት ሰላምታ ይድረሳችሁ። እንግዲህ ሰሞኑን ከዚህ ነገር አላህ ይጠብቀን። በስደት ላይ የምትገኙ እህትም ወንድሞቼ ከዚህ ከአእምሮ ማጣት እና ራስን ከመሳት ራሳችሁን አላህ ይጠብቃችሁ፣ ራሳችሁን ጠብቁ በያላችሁበት ማለት ነውና እንግዲህ በዚህ በሁለት ቀን በተለይ ሳውዲ ላይ ምን ዘማው ነገር ብዙ ነገር አለ። አንድ አረቦቹ እያወጡ እየጣሉ ነው። ምክንያቱም እናንተ ብዙ ነገር ስታስቡ ብዙ ቅንጭላታችሁ ውስጥ የሚፈጠር ብዙ ነገሮች አሉ እና አታስቡ ነው የምለው። እኔ ወላሂ እያያችሁ ነው። ከወደቃችሁ ማንንም አያነሳችሁም። ወላሂ እንደምታዩት እህታችን አስፓልት ስር ነው መኪና ስር አስፓልት ላይ ነው ወደቀችው። አውጥተውም ጥለዋታል። ምክንያቱም ምንም አያረጉላችሁም። ማረቡ በቃ ለነሱ ምንም አይደላችሁም። እነሱ የሚፈልጉት ስራና ስራቸው ብቻ እንዲሰራላቸው ስለሆነ ከዛ በኋላ እናንተ ሞታችሁ አልሞታችሁ ብር ላካችሁ ለቤተሰቦቻችሁ ኖራችሁ አልኖራችሁ አይሉም። የምነግራችሁ ነገር አንድ ለመዳሚ ትወደኛለች መዳሚ ይወደኛል ብላችሁ የምትተገረሩት የምትሰሩት ነገር በቃ ብዙ ነገር ያስተካክላችኋልና አሁን ላይ ደግሞ አየሩም ነው መሰለኝ ብዙ ነገር እንጀላታችሁ ላይ የሚፈጠሩት ስላሉ ተጠንቀቁ። ብዙ ከማሰብ ይሄ ነገር የሚመጣው ማለት ነው እና ከባልሽ ጋርም ተጣልተሽ በገንዘብ ምክንያት ልትለያይ ላይ ብዙ ከርቶሽም እንደሆነ ተጠንቀቂ። ምክንያቱም ገንዘብ ሰርተሽ ነው የምታገኙ። የበላሽውን ገንዘብ ለፍተሽ ነው የምታገኙ። ተሰርተው ያገኛል። በቃ ራስሽን ታጣሽ ግን በቃ ንንገርሽ ያገርሽን አፈር እስከማጣት ድረስ ትደርሻለሽ። አሁን ሴታችን ጣፈንታዋ ምንድነው? የሚያነሳት የለም። ኤጀንሲ አሁን ላይ የኢትዮጵያ ኤጀንሲ ራሳችሁን ታላወቃችሁ ማን ነው የሚያነሳችሁ? ሄዳችሁ እዛ ንንገራችሁ ወይ ጓደኛ ታላት እንጂ ይችልሽ እንደው በቃ አይደል ላላህ ብሎ ለፈጣሪው ብሎ ጓደኛ ያንሳት። ሼር አድርጉት። ይሄን ቪዲዮ ላይ ሼር አድርጉላት እና ይቺ ልጅ በገንዘብ ሆነ ከዚህም ከኢትዮጵያ ገንዘብ ሂዶ ከሆነ ወደ ሀገሯ ተንጣና እዚህ የምድንበት ነገር ይመቻች እና ምን ለማለት ፈልጌ ነው። በዚህ በሁለት ቀን ውስጥ ይቺ ምስሉ ላይ የምትመለከቷት ላሳያችሁ እና እንግዲህ ተመልከቱ። ይቺ እና ይቺ መጀመሪያ ላይ የተመለከታችኋቸው በሁለት ቀን ውስጥ በዚህ በሁለት ቀን ውስጥ ማለት ነው የተፈጠሩ ነው። ሁለቱም ሳውዲ ላይ ነው። ሳውዲ ምድር ላይ ነው ራሳቸውን ማጣት የደረሱት። ብቻ አሁን እንደምታዩት ነው። ራሷን አታውቅም። አሁን ይቺ እንኳን አልወደቀችም። አሁን ኢትዮጵያ ኤጀንሲ ነው ያለችው፣ ሳውዲ ውስጥ ነው ያለችው፣ ኤጀንሲ ውስጥ ነው ያለችው ማለት ነው እና የምታውቀውም ሰው የላትም። እዚሁ ነው ያደረችው ብለዋል። እዚሁም ማድራ እየረበሸች ነው ብለዋል እያሉ ነው ማለት ነው። አሁን ስለሰማሁት ነው እና ይቺ ቢያንስ ቁማለች። ይቺ እንኳን ወደ ሀገሯ መግባት ቻንስ አላት። ምክንያቱም ምግብ መምላት እንትን ይኖራታል። ያቺ ግን ወርቃለች። ራሷን በጣም ጎርታለች ያቺኛዋ ማለት ነውና ሁላችሁም ከነዚህ አይነት ነገር አላህ ይጠብቃችሁ። ወጥቶ መቅረት ጅል ነው ወላሂ ከምነግራችሁ በላይ። በተለይ እንደዚህ አእምሯችሁን አጣችሁ በሳውዲ ምድር ላይ እንዳትቀሩ ውድና እህቶቼ። በተለይ አሁን ላይ አብዛኛው መንሲያችሁ እንደዚህ የምትሆኑት ብዙ ከማሰብ ቤተሰቦቻችሁ የሆነ ነገር ስታጡ አባት ወይም እናት የሆነ በቃ ልጆቻችሁ የሆነ ነገር ስታጡ በሞት የተነሳ ዳግመኛ ይወለድ አይመስላችሁም። በቃ ልጅም ካጣችሁ አላህን የሰጣችሁ መልሶ አላህ ይተካችኋል። ተረጋጉ። በቃ ሁሉም ወደዛው ነው እና ሁላችሁም ረጋ ብላችሁ ገንዘብ ጠፍቶባችሁ እንደሆነ ገንዘብም ተሰርቶ ይመጣል። በቃ ለምን ራሳችሁ ጋር አትመካከሩ? ሰው ማታችሁ ከሆነ ራሳችሁ ጋር መመካከር እንጂ እንደዚህ አእምሮ እስከማጣት መድረስ እኔ ብቻ ወጥቶ ከመቅረት አላህ ይጠብቀን። ሰርታችሁ ወደ ሀገራችሁ ቶሎ መለስ በሉ። እንደዚህ አብዛኛው አየር የሚቀየረው አእምሮ እስከ ማጣት ደረጃ ድረስ ትችላላችሁ ማለት ነውና ሙቀቱም ጋር ጥሩ አይሆንም እንጂ እንግዲህ እህታችን እንደምታዋት ትሰግዳለች። በቃ
እየጮኸች ነው እንደምታው ከወዲህ በኩል ቁጥሯም አለ በዛ መሰረት እየገባችሁ ደውሉላት እና እንግዲህ ሁላችንም አላህ ይጠብቀን ከነዚህ አይን ነገር አላህ የኛ ያለውን ርዝቅ ይስጠን ማለት ነው ወላይ ከመንከራተት ብዙ ለፍተን በቃ አቅም እስከሚያንሰን ድረስ ቤተሰብ በገንዘብ እስተማጣላ ድረስ ደርሰን ደሞ እንደዚህ ነገር ሲያጋጥመን ከባድ ነው የሚሆነው ንንገራችሁ